ሰው አታስለቅስ። ሰው አያልቅስብህ እንዳታለቅስ። ሰው አያልቅስብህ ዘርህ እንዳይጠፋ፣ እድሜህ እንዳያጥር፣ ሁለቱንም ዓለም እንዳታጣ፣ በሥጋህም የወዲያኛው ዓለም ያዝ ትምህርቱ። እድሜህ እንዳያጥር እንዳታጥር፣ እድሜህ እንዳያጥር፣ በቆመህ እንዳትነድ። እንባ እሳት ነው፣ እንባ መዶሻ ነው፣ እንባ ሰይፍ ነው። አባቴ ልጅ ሆኜ እንባ የሰበረው አይጠገንም፣ እንባ የጣለው ትንሣኤ የለውም ይሉ ነበር። አስተውል፣ የሚያበራየውን በሬ አፉን አትሰር ይላልና። ከበደለኛው ልብ አድርጉ። ይሄንን የተሾሙበትን የቀረበ መሐላ ስተው ኃጢአትንና ግፍን መማለጃ ተቀብለው ለበደለኛው አድልተው ፍርድ አጣመው፣ ልብ አድርጉ፣ ፍርድ አጓድለው እውነትን በሐሰት ኃጥኡን ጻድቅ ብለው እውነተኛውን ሐሰተኛ ብለው እግዚአብሔር የሰጣቸውን የእውነት ዳኝነት ክደዋልና እነዚህ ለዘላለም ንስሐ የላቸው። በዚህ የተነሳ ቀጣዩ ትውልድ ታላቅ በደልና ግፍ፣ ልብ አድርጉ፣ ጆሮአችንን ያመገለ ወገንን ያቆሰለ ያስለቀሰ ጉቦ መቀበል ጥሩ ሥራ መስሎት ትውልድ ይህንን ፈለግ እንዳይከተል ይህንን ትምህርት ለማዘጋጀት ተገድቻለሁ። ይህን ትምህርት ለማዘጋጀት ተገድቻለሁ። ትሰማዋለህ ጉዱ ወንጌላችን ምን እንደሚል። ይሄ ወንጌል በሁሉም እጅ ያለ ነው። እንዲያለ ግፍና ጭካኔ የሚሰራ ይብላኝለት ፈራጅ ቃል ነው፣ ሰይፍ ነው። እናንተ ልጅ አንተ ያስከው መዶሻ ያደቃል፣ አንተ ያስከው ድጅሎ ይፈነቅላል፣ አንተ ያስከው ዶማ ይነቅላል፣ አንተ ያስከው ማጭድ ያጭዳል። የእግዚአብሔር ሰይፍ ምን ይሰራ ይሆን? ምን ያደርግ ይሆን? የእግዚአብሔር ሰይፍ ቃሉ ሰይፍ ነው። ጌታ አይዋሽም፣ ወደ ኋላ አይመለስም። ያዝ እንግዲህ ወደ ርዕሴ እገባለሁ። በዚህ ምክንያት እግዚአብሔር እንዳይፈርድብኝ